ነው ያድሽ ቤቴ ውስጥ ምን እየሰራችሁ ነው? ንገሩኝ እንጂ ምን እየሰራችሁ ነው? ሀብልህን እኮ ቤት ውስጥ ጥለው እንደሆነ ብለን ልንፈልግልህ መተን። አዎ ፍቅር እውነቷን ነው። ቅድም እኮ ከመንገድ ላይ ተመለሰ። ዝም በይ! ማን ፈቅዶላችሁ ነው ቤቴ ውስጥ የገባችሁት? ሌቦች! አሁን ከቤቴ ውልቅ በሉልኝ! ውጡልኝ! አንቺ ደግሞ ከቤቴ ውስጥ አንድ ዕቃ አይጥፋና ከአናትሽ ላይ አልወርድም። እገልሻለሁ! በጣም ያምራል። አደይ በጣም አመሰግናለሁ። እኔማ የሚበቃሽም አልመሰለኝ ነበር። ሀብሉ ይኸው። ባለፈው የለበሽው ጃኬት ውስጥ ሀብሉን ሳገኘው የኤላ እንደሆነ ስላወቅኩኝ ኤላን ያገኘሁት ያክል ነበር የተሰማኝ እና በጣም ደስ አለኝ። አንቺን ካገኘሁሽ ኤላን የማገኘው ነበር የመሰለኝ እና እንደጠበኩት ኤላን አገኘሁት። ነገር ግን ስለ ሀብሉ ሁሌ ሲጨነቅ እያየሁት ምንም ነገር ብዬው አላውቅም። ምክንያቱም ደግሞ አንቺን አሳልፌ መስጠት አልፈለኩም ነበር። ስለተጠነቀቅሽልኝ በጣም አመሰግናለሁ። አደይ ግን በጣም የዋህ ሰው ነሽ። የበደሉሽን ሰዎች ለመበደል አትሞክሪም። ጥሩ ጸባይ ነው፣ ግን ደግሞ ትጎጃለሽ። ጠንካራ የሚያደርግሽ ነገር ቢኖር ብልሃት ነው። ሴት ልጅ አይደለሽ? ጠንከር በይ። በጣም አመሰግናለሁ እህቴ። ግን አሁን የሆነ መላ ፈልገሽ እነሱ ቢያምኑኝም ባያምኑኝም ይሄ ሀብል ኤላ አንገት ላይ መሆን አለበት። እስካሁን ማቆየትሽም ትልቅ ጥፋት ነው። አዎ ኤላ ከሰማኝ እናደድብኛል። ቆይ እንዴት ብንሰጠው ይሻላል? ቤት ስትሆኑ አረጋግተሽ በደንብ አስረድተሽ አንቺ ስጩ። በቃ እሺ እንደዛ አደርጋለሁ። እና እንዴት ነው ከድሮ ፍቅረኛ ጋር መገናኘቱ? በጣም ደስተኛ ነኝ። ደስተኛ አልመስልም? አትመስይም። ምነው ችግር አለ እንዴ? ከኤላ ጋር መኖር አልተመቸሽም? ከሱ ጋር መኖር እንዴት ደስተኛ ያደርጋትን ብለሽ ታስቢያለሽ? በጣም ደስተኛ ነኝ። ግን ኤላ በቅርቡ ይረሳኛል። ለምን? ምን ነው? የኤላ አባት ነው ጠላቴ። እሱ እዚህ እንዲኖር አይፈልግም። ጭራሽ እዛ ሚስት አዘጋጅተውለታል እና በቅርቡ መሄዱ አይቀርም። ከዛ እኔም ሁሌም ብቸኛ እንደነበርኩት በድጋሚ ብቸኛ ሆናለሁ። እንዴ በዚህ ነገር ላይ የኤላ አባት ናቸው የሚወስኑት? ቆይ ኤላ ምን አለ? ኤላም ግራ ገብቶታል። ምንም መወሰን አልቻለም። እኔ ግን በጣም ፈርቻለሁ። እቺ ተረገመች። በቃ ሀብሉን ይዛው ነው አይደል የምትዞረው? ወይኔ አይተሽዋላ። ኤላ ግን በጣም ተናዶብናል። እኔ እሱ ተናደደ አልተናደደ ምን ይመለከተኛል? ይሄን ላደይ ሰታታለች። እሺ ምንድነው የምናደርገው? ጦጣ ኦ ማይ ጋድ ምንድነው? አንተ ምን እያደረክ ነው? ዳይመንድ ዞር በልኝ። እኔ ላይ ብልጥ ለመሆን እየሞክርሽ ነው አንቺ ጦጣ። ልቀቀኝ ዳይመንድ። አለቅሽ። አንተ ምን እያደረክ ነው? ልቀቀኝ። አሁን ሀብሌን ትሰጡኛላችሁ ወይንስ ጆሮአችሁ እንደዚህ ልንቀልላችሁ? እኛ ጋር ሀብሉ የለም። አደይና ለምለም ናቸው የወሰዱት። ዝም በይ አንቺ ዝጊ። አደይ ላይ ለማላከካት ሞክሪ። ይሄ ሁሉ ያንቺ ስራ እንደሆነ አውቃለሁ። አሁን ሀብሉን ታመጣላችሁ ወይስ ጆሮአችሁን እንደዚህ ልንቀልላችሁ? ልቀቀኝ፣ ልቀቀኝ ዳይመንድ ልቀቀኝ። እንዴ ትሰሚኛለሽ ፍቅር? ይኸውልሽ የማይሆን ነገር አታርቂ። በቃ ፍቺ። ሀብሉ ለልጁ መልሽለትና ራስሽንም አደይንም ነፃ ውጪ። ሀብሉኛ ጋር የለም፣ ለምለም ጋር ነው ያለው። ማንሽ ደግሞ ለምለም? ለምለም የኤላ የድሮ ፍቅረኛ፣ የአደይ ደግሞ ሚስጥረኛዋ ናት። እኛ ላይ ጉልበት ግን ከምትጨርስ ሂድና እሷን አናዛት። ትሰሚኛለሽ? ይኸውልሽ እኔ አይመለከተኝም። ሀብሉ ለሁለትሽም ሰጥቼሻለሁ፣ ከራሴ ላይ አውርጃለሁ። ከዚህ በኋላ ሀብሉ ተገኘ አልተገኘ የኔ ጉዳይ አይደለም፣ አያገባኝም። በዚህ ሀብል ጉዳይ ግን ስሜ ሲነሳ ባይ ሁለትሽንም ቆዳሽን ነው የምገፍልሽ። እኔ ደግሞ ጥሩ ልብ ያለህ መስሎኝ ነበር። ለካስ ፈሪ ነህ። አው ፈሪ ነኝ። ለስራዬ እንቅፋት የሚሆንብኝን ሰው ከፊቴ ጠራርጌ ያስወግዳለሁ። ምክንያቱም አንቺ እንዳልሽው ፈሪ ስለሆንኩ። ቆይ ግን ለምንድን ነው ከእንደዚህ አይነት ሰው ጋር ቆመን የምናወራው? ነይ እንሂድ። ተያቺ እዚህ በጥፊ ብዬ ዱቄትሽን እንዳላራግፍልሽ። ዱቄታ
ይመስላል። በእናታችሁ ዱቄታ ይኸውልህ ምንም ነገር ቢፈጠር እኔን አሳልፈ እንድትሰጠኝ አልፈልግም። እንስማማ። ስንት ይበቃል? አዎ አሁን ገና ጨዋታውን አመጣሽው። እንስማማለን። እንደዚህ የምትሆኝለትን ፍቅር ትተሽ ግን እንዴት ነው የቤት ሰራተኛ የሆንሽው? አይ አደይ፣ ታሪኩ በጣም ረጅም ነው። እሱ ሌላ ጊዜ እነግርሻለሁ። አሁን ግን ይህንን ሀብል ለኤላ ሁኔታውን አስረድቼ ዛሬ መስጠት አለብኝ። አደይ ዴቭ እግርሽን ታነሽ። ቆይ ምን እያደረጋችሁ ነው ያላችሁት? ይህ ሀብል እናንተ ጋር እንዴት ሊሆን ቻለ? ዴቭ እንዳሰብከው አይደለም። ለምለም ጃኬት ውስጥ ሀብሉን አገኘችውና ለኤላ እንዴት መመለስ እንዳለብን እያወራንበት ነበር። ምንም አልገባኝም። የኤላ ሀብል እናንተ ጋር ምን ያደርጋል? አደይ ባለፈ የሰጠችኝ ጃኬት ውስጥ ሀብሉ ነበርና ከዛን ሳገኘው አደይ ጋር እንዴት እንደተገኘ ለማንም አልተናገርኩም። አደይን አሳልፌ ላለመስጠት ነው። እስከ ዛሬ ድረስ እኔ ጋር ነበረ። ምን ማለትሽ ነው አደይ? ስለ ሀብሉ ምንም እንደማታውቂ ነበር የማውቀው። ነገር ግን እንደዛ አይደለም ማለት ነው። አሁንም ቢሆን ምንም የገባኝ የማውቀው ነገር የለም ዴቭ። ሀብሉ እንዴት ለምለም ጃኬት ውስጥ እንደተገኘ ዴቭ፣ እኔ እውነቴን ነው ምንም ነገር አላውቅም። ለምለም ፍቅር ምንድን ነው? አንቺ የተረገምሽ! ሀብሉን የት ነው ያደረግሽው? ፍቅር ልቀቂኝ! እናንተ ናችሁ እኔ ላይ ጨዋታ የምትጫወቱት? የምን ሀብል ለምሰጥሽ? አንቺ ጨካኝ ክፉ ሴት ነሽ። እሺ በጣም ክፉ ሴት ነሽ። በአንቺ ክፋት እቺ ምስኪን አደይ ልቧ መከፋት የለበትም። ተነቅቶብሻል። ሌባዋ አንቺ ነሽ። ማን ነው ሌባ? አንቺ? ቆይ አንቺ ለምን አትናገሪም? ሀብሉን የት ነው ያደረግሽው? ፍቅር ምንድን ነው? ባርኮት ምን እያደረግሽ ነው? ተዋቸው ባርኮቴ። እቺን ለምለምን ልክ ታስገባት። ለምለም ምን እያደረጋችሁ ነው? ምን ለምን እየሞከራችሁ ነው? ፍቅር በቃ ሰላም አትፈልጊም አይደል እዚህ ቤት? እኔ ምንም አላደረኩም። አደይና ለምለም ናቸው እኛ ላይ እየተጫወቱብን ያሉት። እኔ በተናገርኩ ቁጥር ከክፋት እየቆጠራችሁብኝ ነው። ቆይ ለምን አይናችሁን አትገልጡ? አደይና ለምለም ቤታችንን እያዘረፉት ነው። ንጉስና ዳይመንድ ደግሞ እነሱን እየተባበሯቸው ነው። እንዴ አይናችሁን ግለጡ እንጂ ንቁ እንጂ። አደይ እዚህ ቤት ከመጣች ጀምሮ ስንት ችግር ነው የተፈጠረው። ቆይ ምንድን ነው አደይ፣ እናንተ ምንድን ነው ያስነካቻችሁ? በቃሽ ፍቅር ዝም በይ። ምንድን ነው የማይመስሉ ወሬ እያወራሽ ልጆች የማይሆን ነገር የምታያቸው? አደይና ለምለም ጓደኛ መስሎ ነው። አንቺ ምንድን ነው የጎደለብሽ? ንገሪኝ፣ ምንድን ነው? ለምንድን ነው ከመሬት ተነስተሽ ችግሩን ለመፍጠር የምትሞክሪው? እስከ ዛሬ ዝም ያልኩሽ ልጅነት ነው ብዬ ነበር። አንቺ ግን ምን የምትሻሽ ሰው አይደለሽ። ቆይ ምን ተፈጠረ? ኤላ ሀብልህን አደይና ለምለም ናቸው የወሰዱት። ሊዳ ምን ውሸት አለው? አንቺ አታወሪም? ዝጋታም። ሀብሉ አንቺ ጋር ያለው። ቆይ ስለ ሀብሉ ለምን ትከራከራላችሁ? ሀብሉ ያለው እኮ እዚህ ነው። ሀብልህን አይደል የምትፈልገው? እንዴት? ቆይ ከየት አገኘው? ለምለምና አደይ ዛሬ ላንተ ሊሰጡ ሲሉ ፍቅርና ሊዲያ ደግሞ አዋከቧቸው። ምን አልኩ? አደይና ለምለም እኛ ቤት የመጡት ሊያዘርፉን ነው። ሊዲያ ራሷ አይታለች። ቅድም በጎረምሳ እያስደበደቡን ነበር። ቆይ አልገባኝም። ቆይ አንቺ እዚህ ነገር ውስጥ እንዴት ገባሽ? ይሄ ሀብል አንቺ ጋር እንዴት ተገኘ? ግልጽ እኮ ነው። ይሄ ምን ጥያቄ አለው? አደይ ከዳይመንድ ጋር ተባብራ ሀብልን አዘረፈች። ለምለም ደግሞ አደይን ላለማጋለጥ ብላ ዋሸች። ኧረ እኔ አዎ ሀብሉን ለመሸጥ ሲነጋገሩ እኔና ፍቅር ደርሰንባቸዋል። ስንጠይቃቸው ደግሞ በሰፈር ዱር እያስደበደቡን። ኧረ ቴሌዱ ሀብሉን ከመሸጣቸው በፊት እኛ ፈልገን ማግኘት አለብን ብለን ቤቱ ሄደን ብንፈልገውም አላገኘ ነው። አዎ ኤላማ ጭራሽ ሌባ ብሎ አባረረን። ኧረ ፈጣሪን ፍሩ። ለምለም ይሄ ነገር እውነት ነው? ኤላ እንደዛ አይደለም። አደይ እውነት ይሄ የተባለውን ነገር አድርገሻል?
ባርኮቴ እኔ ካንተ እኩል ነው የምሰማው። ምንም የማውቀው ነገር የለም። አረ ሁላችሁም እንደሰማችሁትና እንዳሰባችሁት አይደለም። እንዴት ነው እባክሽ? እስኪ አስረጂ። ከሊዲያና ከፍቅር በላይ ይሄ ሀብል ለእኔ ምን አይነት ትርጉም እንዳለው በደንብ ታውቂያለሽ። አንቺ እንዴት እኔ ላይ የህፃን ጨዋታ ትጫወቻለሽ? በጣም ነው የምታሳፍሪው። ከእናንተ ይሄንን አልጠብቅም ነበር። ኤላ ስታስጠሉ ሁላችሁም እዚህ ቤት ያላችሁ ሰዎች። እሷ ምንም የምታውቀው ነገር የለም። ቆይሽ እሷ ምንም ነገር ካላወቀች አንቺ ምንም ነገር ማታውቂ ከሆነ ቆይሽ ታዲያ ስለ ሀብሉ ማን ነው የሚያውቀው? ቆይ የምትናገረው ነገር ግን ይገባሻል? አላቅም እስቲ መስማት አልፈልግም። እውነቱን ልትነግሪኝ እፈልጋለሁ። እውነቷን ነው ባርኮት። አደይ ምንም የምታውቀው ነገር የለም። ሁሉም ነገር የኔ ጥፋት ነው። ቆይ ምንድን ነው የምትሉት? እኛ እንደምናውቀው ከኤላ አንገት ላይ ሀንግ ተደርጎ እንደተወሰደ ነው። የእኛ ጥያቄ ግን እናንተ እጅ ላይ እንዴት ተገኘ የሚለው ነው። ሀብሉን ያገኘሁት አደይ የሰጠችኝ ጃኬት ውስጥ ነው። ያው ሀብሉን እንዳየሁት ነው የኤላ እንደሆነ ያወቅኩት። ያው ባርኮቴ አንተስ ታውቅ የለ ሀብሉና የኤላ እንዴት እንደሆነ እና ሀብሉን ሳገኘው ከእሷ ጋር ያላቸው ግንኙነት ምንድን ነው ብዬ ተጠራጠርኩ ነው ኤላን ያገኘሁት። ከኤላ ጋር እኮ ከተገናኛችሁ ቆይታችኋል። እስካሁን ለምንድን ነው ያልሰጠሽው? ለዚች ለአደይ ስትከላከልላት ነው ኤላን የሸጠችው። ፍቅር እስኪ ዝም በይ። አደይ የኤላ ሀብል ጃኬት ውስጥ እንዴት ሊገኝ ይቻለ? ምንድን ነው 10 ጊዜ የምጠይቃት? አደይ ሌባ ናት። ምንድን ነው አይናችሁን መግለጥ ያቃታችሁ? ፍቅር አይነሽ ማየት አልፈልግም። ሂጂ ግቢ። ጃኬቱ የፍቅር ነበረ። እሷ ናት ለአደይ እየሰጠቻት። ሀብሉን ጃኬቱ ውስጥ ከታ አደይ ሌባ ለማስባል እየሞከረች ነው። አዎ ጃኬቱ የሷ ነው። ቆይ ግን ፍቅር ሀብሉ እንዴት ልታገኝ ቻለች? አደይ አትናገሪም እንዴ? ኤላን አንድ ያደረገው ልጅ ስለ ሀብሉ ስትጠይቅ ምን ነበር ያለሽ? ደመቀን ሀብሉ ለኤላ እንዲመልስለት ስጠይቀው ለፍቅርና ለሊዲያ እንደሰጣቸው ነገረኝ። የምርሽ ነው አደይ? ይሄ ሁሉ ድራማ የፍቅር ነው? ፍቅር ባርኮት ዜና ተረጋጋ። ነይ በቃ ትክክለኛውን ነገር ነው ያደረግነው። ነይ ተረጋግሽ። ፍቅር አንቺ ፍቅር ባርኮት ተረጋጋ። አንተ ምንድን ነው የሰራሽውን ስራ በሙሉ እንድትነግሪኝ እፈልጋለሁ። ምንድን ነው ያደረግሽው? ምን ብለሽ ነው ልጆቹን ያልሆነ ነገር አድርገዋል ብለሽ ታስወሪ ነበረው? ምን ለማድረግ እየሞከርሽ ነው? ምንድን ነው አላማሽ? ምን አደረግኩ? እኔ ምንም የማውቀው ነገር የለም። ፍቅር ዝም በይ። ሁሉንም ነገር ነግራናለች። አንቺ በጣም ባለጌ ነሽ። ቆይ እንዴት እንደዛ ታደርጊያለሽ? ያረግሽው ነገር በሙሉ እንድትነግሪኝ እፈልጋለሁ። ምንድን ነው ያረግሽው አንቺ? አደይ ምንድን ነው የጠመጠምሽባት? ወንድሜ እነሱ አውቀውኛል ለማጣላት ያደረጉት ነገር ነው። እኔ ምንም አላውቅም፣ ምንም አላደረግኩም። ዝም በይ፣ አፍሽን ዝጊ። ይሄን ያልቶኛለሽ ብዬ አስቤ አላውቅም ነበር። በጣም ትገርሚያለሽ። ከዚህ በኋላ እያንዳንዱ እንቅስቃሴሽ ለእኔ ታሳውቅኛለሽ። ተግባባን? ተሳስተሽ እንኳን አደይን አንድ ነገር ብታረጊያት ከአንቺ ራስ አልወርድም። የመጨረሻሽ ነው የሚሆነው። እሺ ሰምተሽኛል አይደል? ባርኮት በቃ ባርኮት እኔን ካላመንከኝ ዳይመንድን ጠርተህ ማውራት ትችላለህ። እኔ ምንም ያደረግኩት ነገር የለም። አደይ አውቃ እናንተን ለማሳመን ያደረገችው ነገር ነው። ፍቅር እስኪ አንድ ጥፋትሽን ለመሸፈን ብለሽ ሌላ ጥፋት አታጥፊ። ይብቃሽሽ። ባርኮቴ ና በቃ እንውጣ። ተናገራለሁ። አደይ አንቺ እኮ በፍጹም ማልቀስ አይገባሽም። ባርኮቴ ይሄ ሁሉ ነገር የመጣው እኮ እኔ እዚህ ቤት ስለመጣሁ ነው። ደግሞ ከዚህ ቤት ካልወጣሁ ፍቅር መቼም ቢሆን አርፋ አትቀመጥም። ለሊ ሁሉንም ነገር አስረድታችሁ ተስተካክሉ ነበር። ከዚህ በኋላ የመጣው እንዴት ነው የምችለው? አንቺ ምንም አታስቢ፣ ሁሉም ነገር ያልፋል። ከዚህ በኋላ ደግሞ ፍቅር የምንሰማበት ምንም አይነት ጆሮ የለም።
ምክንያቱም የፍቅርን ስራ እንዲያውቅ ነው። ባርኮቴ ፈርቻለሁ። ነገ ይሄን እንድፈራ ነው ያደረገች። ቆይ እንዴት ነው በዚህ ሁኔታ እኔና ፍቅር አንድ ላይ መኖር የምንችለው? አደይ ትችያለሽ። ከዚህ በለጠ ስንት ነገር ችለሽ የለ እንዴ? አይዞሽ፣ አይከብድሽም። የፍቅርን ነገር ደግሞ ለእኔ ተይው። ስርዓቷን እንድትይዝ አደርጋታለሁ። እንዴ ለምን ተመለሽ? ችግር አለ እንዴ? ሊዱ አባረረችኝ። ባርኮቴ ነገሮችን እስካስተካከል ድረስ እዚህ ከእናንተ ጋር መቆየት እችላለሁ? ሌላ አማራጭ ስለሌለኝ ነው። እዚህ የማውቀው አንተንና ኤላን ነው። ኤላ ደግሞ ኤላ ምን አለ? ቆይ ሊዲያ በእናንተ መሀል ምን ያገባታል? ሊዱ ኤላ ቤት ነበረች። ከኤላ ጋር ምንም ልንግባባ አልቻልንም። ጭራሽ ሊሰማኝ እንኳን ፈቃደኛ አይደለም። ከሰማው ነገር አንጻር ይሄ ትንሽ ከበድ ያለ ነገር ነው። ግን አታስብ፣ እኔ ያስረዳዋለሁ። ሁሉም ነገር ይስተካከላል። እንኳን ይሄ ትንሽዬ ነገር ሊያለያያችሁ ይቅርና ስንት ዘመን መራራቃችሁ እንኳን ያለያያችሁ ጓደኞች እኮ ናቸው። አታስብ፣ እኔ እፈታዋለሁ። አይ እንደዚህ እንኳን ቀላል አይመስለኝም ባርኮቴ እባክህ ሁሉንም ነገር ለኤላ አስረዳውና ከላሊ ጋር አስታርቃቸው። በእኔ የመጣ ተለያይተው እንዲቀሩ አልፈልግም። ይህ ሁሉ የሚጦስ ነው። አታስብ አደይ፣ ሁሉንም ነገር እናስተካክላለች። ሊዲያ አንቺ ሊዲያ! ዴቭ ሊዱ የለችም እኮ ቅድም ከኤላ ጋር እንደወጣች አልተመለሰች። አዎ ኤላ ጋር ነው ያለችው። እንዴ ለምለም፣ አንቺ ደግሞ እንዴት ተመለሰሽ መጣሽ? እህት አባረረች። ማን? ሊዲያ? ቆይ ምን አድርጋሽ ነው? እዛ ከኤላ ጋር ያለውን ክፍተት ተጠቅማ እኔን ከቤት ውጭ አላስወጣች። ቆይ እቺ ልጅ ምን ቤት ናትና ነው ሰው የምታስወጣው? ቆይ እንደው እንደብላ ስልክ አታነሳ። ይሄድልኝ ዴቭ፣ አሁን አትሄድ። ባርኮት እዛ ስላለ እሱ ይልካታል። ሊዲያ እሺ በቃ አይደል። በቃ እቺ ልጅ ምን በጣም የሚያሳዝን ታሪክ ነው ያለሽ። በዚህች አጭር ጊዜ ውስጥ ብዙ ነገር አሳልፈሻል። በጣም ጎበዝ ሴት ነሽ። ይሄ ሁሉ ችግርና ፈተና ጠልፋ ያልጣለሽ ጀግና። ይሄን ያህልማ አታካብጂው አይደል? ይሄ አሁንስ እዛው አይደል ያለሁት? ምን የተቀየረ ነገር አለ? አይ ኤላ አባቱን አስረድቶ አንድ ላይ ብትሄዱ ይሻላል እንጂ መለያየቱ ይበቃችኋል። አንቺ ለፍቅር የከፈልሽው መስዋዕትነት በጣም የሚገርም ነው። አንቺ ደግሞ እዚህ ትሰራለሽ? ባርኮት ፈቅዶላታል። ከዚህ በኋላ እዚህ ትቆያለች። አረ አንቺ ተነሽ ወደ ውስጥ ግቢ። ፍቅሬን አይታለሽ? ጉድ ፍቅር የለችም፣ ወጣለች። እኔ ከዚህ ልጅ ጋር እዚህ ቤት አንድ ላይ መኖር አልችልም። ሊዲያ ስነ ስርዓትሽን ያዢ። አንቺ ሂጂ ወደ ክፍልሽ ግቢ፣ እዛ እናወራለን። እሺ እባካችሁ አትቀየሟት። በሷ ስም ይቅርታ። አደይ እንዴት ነው? ተጠይቂያታለሽ ወይስ ልደውልለት? አቶ ዴቭ እንደዚህ አታጋባ፣ ቢያዝንብኛል ከሰማሁ። ኧረ እባክሽ አደይ። አቤት። አደይ ይቅርታ። እንደሱ እንድትጠይቂያት አይደለም የምፈልገው፣ ስነ ስርዓት ባለው መልኩ ጠይቂያት። ቆይ ከዚህ በላይ እግሯ ላይ ወድቄ ይቅርታ እንጠይቃት ነው እንዴ የምፈልገው? ዴቭ ችግር የለውም፣ የማትፈልገውን ነገር አታስደርግ። እየጠበቅኩሽ ነው። ከዚህ በላይ ማንንም ይቅርታ ጠይቅም። የፈለግከውን ነገር ማለት ትችላለሽ። አረ ቆይ ባርኪ፣ ቆይ አሁን ምን ብዬ ነው የማናገራት? እሺ ብላ የምትመለስ አይመስለኝም። ዳት ፍራንጅ የለም ነው ማለት። ለምለም እኮ በጣም የዋህ ልጅ ነች።
ይህን የተናገርካትን ነገር ረስታለች። እርግጠኛ ነህ? አዎ ናት። ሁሉም ነገር እኮ ያልፋል። ሊዲያና ፍቅርም ትንሽ ችግርን ስላልቀመሱ ነው እንጂ ትንሽ ችግርን ቢቀምሱ አርፎ ይቀመጡ ነበር። ኤላ ለሊ በጣም ይቅርታ። ደመቀ ይህ ሰውዬ ደግሞ እዚህ ምን ይሰራል? ፍቅር ምን እያደረግሽ ነው? ይኸው ዳይመንድን ይዤላችሁ መጣሁ። እውነቱን እሱ ያውቃል። ሁሉም ነገር ጠይቁት። ፍቅር ምን እያደረግሽ ነው ያለሽው? አዎ ደመቀው ሁሉንም ያውቃል። እውነቱን ነገራቸው። እኔ ላይ እንደዛ ያደረግከው ከምን ተነስተህ ነው? እኔ እንደዛ ያደረኩበት ምክንያት ፍቅር ግን ምን አስበሽ ነው ይሄን ሰውዬ እዚህ ቤት ይዘሽ የመጣሽው?